عيد مبارك تقبل الله ومنا ومنكم صالح الأعمال السلام عليكم ورحمة الله وبركاته ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ኢድ ሙባረክ ብያለሁ። እንኳን አደረሳችሁ። ያው ከረፈደም ቢሆን ማለት ነው። ያው ሶስተኛው ቀን አይደል ይቻላል። ያው ኢድ ነው። ያው ስላልተመቻቸልኝ እንኳን አደረሳችሁ አላልኳችሁም ነበር። ያው በሶስተኛው ቀን ቢሆን እንኳን አደረሳችሁ ልበላችሁ ብዬ ነው። እና በዓል እንዴት ነበር? እንዴት አሳለፋችሁ? ረመዳናችን አላህ ይቀበለን፣ ጾማችንን ይቀበለን፣ አመት አመት ያድርሰን። እና በዓል እንዴት ነበር? በአገር ቤትም ከሀገር ውጭም ያላችሁ እንዴት አሳለፋችሁ? እኛ ጋር አሪፍ ነበር አልሐምዱሊላህ። ያው እንደ ሀገር ቤትም ባይሆን እስኪ ከሀገር ቤትና እናንተ ባላችሁ ከሀገር ቤትና በተለይ አሁን ብዙዎቹ ያለ ነው አረብ ሀገር ነው። ከአረቦችና ከሀበሻ ማን በዓልን ያከብራል? ኮሜንት ላይ አስቀምጡልኝ ማለት ነው። እና ያው እኔ የምለው አረቦቹ እንደኛ አያከብሩም ማለት እነሱ የሚጨነቁት ለልብስ ምን እንልበስ ማን ይምጣ እንደዚህ ለበቃ ለቤት ዝግጅት እንደዚህ ለሚለብሱት ምናምን ነው እንጂ የሚጨነቁት እንደኛ አያከብሩትም። የኛ ሀገር ሰው በጣም ነው የሚያከብረው፣ በደስታ ነው የሚያከብሩት። ሁሉም ሰው ያለውን ልብስ እንኳን ባይገዙ እንኳን ያላቸውን በስርዓት አጥበው ተጨንቀው በቃ ጽድት ብለው ኢድን ለማሳለፍ ይጓጓሉ። ባላቸው ነገር ተደስተው ባላቸው ነገር ተብቃቅተው ተደስተው ይውላሉ። አሁን በእኛ አካባቢ ባደኩበት አካባቢ እንደዛ ነው የሚደረገው። ኢድ ሊደርስ አካባቢ ምናምን ሁሉም ሰው ልብሱን ያጥባል። ባይገዛ እንኳን አዲስ ያለውም ያጥባል። ቤቶቹን ያጸዳሉ። ቤታቸውን በቃ ፎ ያደርጋሉ። ልብሳቸውን ያጥባሉ፣ ያጸዳሉ። የቤታቸውን ዝግጅት ያው ምግብም እንዳለ ሆኖ ማለት ነው። ምግብም አታዘጋጁ ማለት ሳይሆን በቃ እኔ ስንት አመት ኖርኩኝ፣ በጣም ብዙ አመት ኖሬያለሁ አረቦች ጋር። ግን እንደኛ እንደ ሀበሾች በዓል አያከብሩም። እነሱ የሚጨነቁት በቃ ለልብሳቸው ከሰው ጋር በቃ ሌሊት ነው እነሱ የሚገናኙት። ጠዋት ተነስተው ያረፍዳሉ። ሶላት ቦታ አይኬድም፣ ተኝተው ያረፍዳሉ። ከዛም በኋላ ነው በቃ ሁሉም ያው ተሰባስበው የሚያመሹት። ሌሊት ላይ ነው ተሰባስበው የሚያመሹት ማለት ነው። ግን እኛ ሀበሾች ደግሞ አሁን ነገ ኢድ ነው ሲባል ሁሉም ሰው ይዘጋጃል። ሌሊት ይነሳሉ፣ ገንፎ ይገነፋል። ያው እንደ ባህል ማለት ነው ይመስለኛል። በኢትዮጵያ ሁሉም አካባቢ ያው ሁሉንም ባላውቀውም በአብዛኛው በሚባል ሁኔታ ሌሊት ተነስቶ ገንፎ ይገነፋል፣ ገንፎ ይበላል። ከዛ ሻወር ይወሰዳል። ሻወር ከተወሰደ በኋላ በቃ በጉጉት ነው ኢድ ሶላት ለመሄድ በቃ በጉጉት ነው የሚሄዱት። አታ ሀይድ ላይ የሆነች ሴት እንኳን ትወጣለች። እኔ በቃ ያ ነገሩ በጣም ደስ ይለኛል። በየገጠሩም ቢሆን አሁን መኪና ያልገባበት አካባቢ ብታዩ በጣም በእግራቸው ብዙ ተሰባስበው ጎረቤት ተጠራርተው አንድ ላይ ተሰባስበው በጀማ ተክቢራ እየተደረገ ይኬዳል። በቃ ደስ የሚል ድባብ አለው። ወደ ከተማ አካባቢ ራሱ አሁን ወደ ኮምቦልቻ ባየሁት በኖርኩት እንኳን ወቅት ማለት ነው መኪና ያላቸው ሰዎች መኪናቸውን መስመር ዳር ያቆማሉ፣ እየጫኑ ይሄዳሉ ማለት ነው በነፃ። ያው የግል መኪና ያለው ሰው እንደዚህ የቤት መኪና ምናምን ካላቸው እኛ የሆነ ጎረቤት ነበረን ባስ የሚይዝ ሰው እየነበርና እሱ ነው ሁልጊዜ ይዞን የምንሄደው ማለት ነው። ይቆማል መስመር ዳር ይሰበስባል፣ ጎረቤቱን ይዞ ይሄዳል። ከዛ ሰግደን ስንመለስ ምናምን እንደዚሁ ጭኖ ይመለሳል ምናምን። በቃ አስፓልቱ ይጨናነቃል በመኪና ማለት ነው ወደ ሶላት ቦታ ለመሄድ። በቃ በጉጉት በፍቅር ነው የሚጠብቁት። ያ ነገር በጣም ደስ ይላል። ከዛን ሶላት ቦታ እንሄዳለን። ሶላታችንን ሰግደን ደስ ማለት ሶላት ቦታ ካልተሄደ ያኔ ኢድ ራሱ አይመስልም። የምር ያ ነገሩ በጣም ደስ ይላልኝ። ከአረቦች እንደውም እኮ ይዘገባል አይታችሁ ከሆነ ቲክቶክ ላይ ፌስቡክ ላይ ለኢድ ሶላት በአንደኛ ደረጃ የሚወጣው
ሀበሻ ነው ኢትዮጵያ ነው እየተባለ ሲዘገብ ታያላችሁ መቼም። እና ያ ነገራችን በጣም ደስ ይለኛል፣ ኩራትም ይሰማኛል ማለት ነው። እና ማለት ኢድ ሲታሰብ ሶላት ይታሰባል። ሶላት ኢድ ሶላት ለመሄድ እዛ ተክቢራ ስንሰማ ማህድራም ስንሰማ ኧረ የምር በጣም ደስ ይላል። ስንሰባሰብ ምናምን ሁሉም ባለው ተደስቶ አዲስ የሚገዛ ለብሶ ምናምን ልጆች ህፃናቶች ምናምን ተደስተው ለብሰው ስታዩ ያ ነገር በጣም ደስ ይላል ማለት ነው። እና እዚህ አሁን በቃ ኢድ ራሱ አይመስልም። የሆነ ተክቢራ ትሰማላችሁ። ተክቢራውን ስትሰማ እንደኔ መስጂድ ላይ የሆነ ኢድ እንደሆነ የሆነ ትዝ ይላችኋል እንጂ ምንም የሚያስታውሳችሁ ነገር የለም። በእርግጠኛ በስራ ራሱ ብናሳልፍ እንኳን የሆነ ብቻማ እኔ እንጃ ብቻ የሆነ ምንም በቃ ምንም ከኛ ጋር አይገናኙም። እነሱ በጭራሽ ከኛ ጋር አይገናኙ ማለት ነው። እና ይሄ ነገሩ በቃ የሆነ ውስጤን እንትን ይለኛል። ግን አልሐምዱሊላህ ያው ባደግንበትም አካባቢ ተደስተን አሪፍ አድርገን አሳልፈን ስላደግን ያ ነገራችን በቃ በጣም ኩራት ይሰማኛል ማለት ነው። እዚህ ሌሊት ቁጭ ብሎ ያድራሉ። ጧት ሶላት ቦታ መሄድ የለ ያው መሄድ አለ አንዳንድ ሊኖር ይችላል። ግን እንደኛ አይሆኑም። እነዚህ ተኝተው ያረፍዳሉ። ከዛም በኋላ ወይ ዙሁር ወይ ከዙሁር በኋላ ይነሳሉ። ከዛ ይለባብሳሉ። ወደ ዚያራም የሚሄዱ ከሆነ ምናምን ይሄዳሉ። ከዛ ሌሊት ላይ ነው እንግዲህ ተሰባስበው የሚያመሹት ማለት ነው እንጂ እንደኛ እንደዚህ ተጨንቀው ተጠበው ለኢድ ጉጉት ኑሯቸው ለሶላት ለኢድ ሶላት ጉጉት ኑሯቸው አይሄዱም። ያ ነገሩ በጣም ነው በቃ ማለት ውስጤን እንትን ይለኛል። እንዴ ዝም ብሎ ያኔ ሙስሊም ዝም ብሎ ሙስሊም እንዴ ሃይማኖት እኮ ማለት አሁን ጥብቅ እንደዚህ የሚያጠብቁ ሀገሮች ቢሆኑ ማለት ነው የኢድ ሶላት እኮ የመሄድ ግዴታ ነው። በቃ ማለት ሀይድ ላይ የሆነች ሴት ራሱ መሄድ አለባት። ከዛ ከሚሰገድበት ቦታ ትንሽ ራቅ ብላ ጆላ መስማት አለባት። ኹጥባ ሲደረግ የሚደረጉ ዳዋዎች አሉ። እነዛ መስማት ምናምን አለባት እና ያ ነገር ደስ ይላል። እና የምር እኔ ሀበሻ በመሆኔ በዚህ ደስተኛ ነኝ ማለት ነው። እና እናንተስ እስኪ በየአካባቢያችሁ በየቤታችሁ ያው ይለያያል። ሁሉም ሰው አንድ አይደለም። አረብ ሀገር ኖርን ማለት የሁሉንም ቤት አየን ማለት አይደለም። እናንተም እስኪ በእናንተ ባላችሁበት ቤት ባላችሁበት አካባቢ ባላችሁበት ሀገር እንዴት ነው ኢድ የሚያከብሩትኝ? ሶላት ቦታ ይሄዳሉ ወይስ እኔ እንዳለሁበት ቤት ወይም አካባቢ ተኝተው ነው የሚያረፍዱት? እና እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ ማለት ነው። እና ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በአዳዲስ ቪዲዮዎች ኢንሻአላህ እንመጣለን። ኢንሻአላህ ያው ሲመቻች ማለት ነው። አሁን ረመዳንም ስለሆነ ጠፍተናል እና ይቅርታ እየጠየቅን ቤተሰቦች በጣም ተናፍቃችኋል። እና ለበዓል ራሱ እንኳን አደረሳችሁ አላልኳችሁም። ያው ስራ አልተመቻቸልኝም ነበሩ፣ የማይመቻቹ ነገሮች ነበሩ። ያው ታውቃላችሁ። እና ቤተሰቦች በጣም አመሰግናለሁ ስለምታበረታቱኝም። እና ኢድ ሙባረክላችሁ ነው የመጣሁት ማለት ነው። ያው ባረፍድም አልረሳኋችሁም። እና እስኪ ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። እና በዓልስ እንዴት አለፈ? ረመዳንስ እንዴት ነበር? አላህ ረመዳናችንን ይቀበለን፣ ኸይር ስራዎችን ይቀበለን፣ ሰላታችንን ይቀበለን። አላህ የጾመኞችን አጅር ከሚያገኙ ሰዎች ያድርገን፣ አመቱ ያድርሰን እያልን እንግዲህ የከርሞ ሰው ይበለን። እና ቤተሰቦች አብሽሩ። ያው በኢድ ከቤተሰብ ሲለዩ ይደብራል። በድብርት ያው ብዙዎቻችን እንዳሳለፋችሁ ይታወቃል። እና አብሽሩ፣ አይደብራችሁ። ለሁሉም ጊዜ ያለው የማያልፉ ጊዜያቶች የሉም። አልሐምዱሊላህ ነው። ሊነጋ ሲል ይጨልማል አይደለም የሚባለው? እና አብሽሩ፣ አትደበሩ።
አውቃለሁ። ያው ይደብራል፣ በጣም ይደብራል። ምክንያቱም እኛ ስናድግ ያሳለፍነው ነገራቶች አሉ። ኢድን እንዴት እንደምናከብር ከቤተሰቦች ጋር ከጓደኞች ጋር ተሰባስበን ከጎረቤቶች ጋር ተሰባስበን ባለን ነገር ተደስተን ነው የምንውለው። ወላሂ እኔ በጣም ደስ ይለኛል ማለት ሀበሻ በመሆኔ ማለት ነው። የሆነ ትንሽም ነገር ብትኖረን ተደስተን የምንውላት ነገር ከጎረቤቶች ጋር ከጓደኞች ጋር ተደስተን ያለንን ተካፍለን በመዋላችን የሆነ በቃ ውስጤን ደስ የሚያስብለው ነገር አለ። እዚህ ሀገር ስታዩ ሞልቷቸው ተርፏቸው የሆነ ማለት ደስታን እንደኛ አያጣጥሙትም። እኛ በትንሽ ነገር ደስታን እናጣጥማለን፣ ባለን ነገር ደስታን እናጣጥማለን። ኢድ እንዴት እንደሆነ በቃ እኛንን እየተረዳ ነው ይመስለኛል። ማለት እውቀት አሁን አይታችሁ ከሆነ እናቶቻችን ራሱ ምንም ስለ ድን እውቀት ምናምን ሳይኖራቸው ለኢድ ሶላት መሄድ እንዴት ጉጉት እንደሚኖራቸው ያላቸውን ልብስ አጥበው ተዘጋጅተው ፀጉራቸውን ተሰርተው ምናምን ሂና ስራው ምናምን በቃ ፋ ብለው ነው የሚሄዱት ኢድ ሶላት ራሱ ማለት ነው። ማለት የሆነ ሳይማሩ ራሱ እውቀት እንትኑን አጅሩን ምኑ ሳያውቁት ራሱ በቃ የሆነ ጉጉት አላቸው። እነዚህ ግን እያወቁት ራሱ የማይሰሩት ነገር ማለት ነው። እና ነገሩ በጣም ደስ ይለኛል የምር። ሀታ አይታችሁ ከሆነ እኮ ኢትዮጵያ ላይ ብዙ ጊዜ አሁን ኢድ ጊዜ ዝናብ ይኖራል። በአብዛኛው ጊዜ ዝናብ ይኖራል። ዝናብ እያለ ራሱ ማለት ነው የምር ሼራ ይዘው ይሄዳሉ። ዝናብ አለ አንሄድም አይሉም። ያ ነገሩ በጣም የሆነ ደስ የሚል ነገር አለው ማለት ነው። እዚህ ግን ተመቻችቶላቸው መኪና አለ ምን አለ በቃ ሁሉ ነገር ቅርብ ነው። የሚሰግዱበት ቦታ እንደዛ ተዘጋጅቶላቸው በቃ የሆነ እንደ ችላ የሚሉት ነገር ማለት ነው። እና አብሽሮ ያው በዓልን በሰው ቤት በሰራተኝነት ምናምን ያው ይደብራል፣ ግን ኖርማል ነው። ለምደነዋል። አልሐምዱሊላህ አላኩል ሀል ለሁሉም ጊዜ ያለው ያንን ቀን በሀገራችን ላይ ከቤተሰቦቻችን ከልጆቻችን ጋር በደስታ የምናሳልፍበትን ቀን ቅርብ ያደርግልን። ሪዝቃችንን በሀገራችን ይክፈትልን እና አብሽሩ ውዶችዬ፣ የማያልፉ ቀናቶች የሉም። አብሽሮ አይክፋችሁ። ብዙ ልጆች አይቻለሁ በቲክታክም ላይ ማለት ነው በሚዲያዎች ላይ በበዓሉ የቤት ሰራተኝነት በበዓሉ በባዳም ኩሽና ምናምን ምናምን ያው ከቤተሰቦቻቸው ተነጥለው ስለሚከፋቸው ምናምን እና አብሽሩ ያለ ነገር ነው። አብሽሩ ስሩ፣ ዱአ አድርጉ። በዱአ የማይፈታ ነገር የለም። ርዝቃችንን በሀገራችን እንዳደረግልን ዋናው ነገር ሰላም መሆን ነው። ዋናው ነገር ጤና መሆን ነው። ጤና ከሆን ሁሉም ነገር እንደርስበታለን። ዋናው ለሰው ልጅ ጤና ነው። አላህ ጤናችንን ይስጠን፣ ቤተሰቦቻችንን ሰላም ያደርግልን፣ እድሜያቸውን ከፍ ያደርግልን፣ እድሜያቸውን ያርዝምልን እና የናፈቅነውን ጊዜ ከቤተሰብ ጋር እናከብራለን ኢንሻአላህ። እና አብሽሩ አይክፋችሁ ለማለት ያክል ነው ቤተሰቦቼ። እና አላህ አመት አመት ያድርሰን፣ የከርማው ሰው ይበለን ይላሉ የሀገራችን ሰው። አዎ አመት አመቱ ያድርሰን፣ የከርማው ሰው ይበለን። ይቅርታ ውዶችዬ እና አብሽሩ። ያው ሰላም ሳላችሁ እንዳልቀር ብዬ ነው፣ እንኳን አደረሳችሁ ሳልላችሁ እንዳልቀር ነው። የከርማው ሰው ይበለን። አብሽሩ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝም በጣም አመሰግናለሁ። ክበሩልኝ ውዶችዬ። ስለነበረን ቆይታ በጣም በጣም ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቸር ቆዩልኝ። ዒድኩም ሙባረክ። ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል ሚነል አይዲን ሚነል ፋኢዚን ኢንሻአላህ። ቸር ቆዩልኝ።